ሰላም ጤና ይስጥልን እንደምን አረፈዳችሁ። ይህ ጀዚራ ኢትዮጵያ ነው። እኔ አብሬያችሁ የምቆየው ናትናኤል አካሉ ነኝ። ዛሬ በመካከለኛው ምስራቅ ቀጠና ታላቅ ለውጥ የታየበትና መላውን ዓለም በድንጋጤ ውስጥ የከተተ ታሪካዊ ክስተት ተከስቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ አየር ኃይል በኢራን ወሳኝ የኢኮኖሚና የወታደራዊ ማዕከል በሆነችው የካርጅ ደሴት ካርጅ አይስላንድ ተብላ በምትጠራው ላይ መጠነ ሰፊ የቦምብ ድብደባ ማድረጉን በይፋ አስታውቀዋል። ይህ እርምጃ ቀጠናውን ወደ ከፋ ጦርነት ሊከት እንደሚችል ስጋት ፈጥሯል። ዋና ዋና ዜናዎች ፕሬዝዳንት ትራምፕ ጥቃቱን በመካከለኛው ምስራቅ ታይቶ የማይታወቅ እጅግ ኃይለኛ ሲሉ ገልጸውታል። የአሜሪካው ማዕከላዊ እዝ ሴንትኮም ጥቃቱን በስኬት መፈጸሙን አረጋግጧል። የካርጅ ደሴት የኢራንን 90% የነዳጅ ኤክስፖርት የምታስተናግድ ብትሆንም ጥቃቱ ያነጣጠረው በወታደራዊ መሠረተ ልማቶች ላይ ብቻ መሆኑ ተገልጿል። ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ወሽመጥ ላይ በሚደረግ የንግድ እንቅስቃሴ ላይ ጣልቃ ከገባች ቀጣዩ ጥቃት የነዳጅ ማከማቻ ተቋማቷን እንደሚያወድም አስጠንቅቀዋል። የነዳጅ ዋጋ በዓለም ገበያ ላይ በሰዓታት ውስጥ በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ጠርቷል። ፕሬዚዳንት ዶናልድ ትራምፕ ይህንን ጥቃት ያሳወቁት በራሳቸው የትሩዝ ሶሻል ሚዲያ ላይ ሲሆን በወጡት ተከታታይና ኃይለኛ መግለጫዎች ነው። ፕሬዚዳንቱ እንደገለጹት ትዕዛዙ የተሰጠው በቀጥታ በአሜሪካ ማዕከላዊ እዝ ሴንትኮም በኩል ነው። ፕሬዚዳንት ትራምፕ በመግለጫቸው ላይ እንዳሉት ይህ እርምጃ የተወሰደው አሜሪካና አጋሮቿ በፋርስ ባህረ ሰላጤ ላይ እየደረሰባቸው ያለውን ተደጋጋሚ ትንኮሳ ለመግታት ነው። ኢራን ለረጅም ጊዜ ቀጠናውን ስታውቅ ቆይታለች። አሁን ግን ጨዋታው አብቅቷል ብለዋል። ጥቃቱ የተፈጸመው እጅግ ዘመናዊ በሆኑ ቦምብ ጣይ አውሮፕላኖች እና ሚሳኤሎች መሆኑን በደሴቱ ላይ የሚገኙ የራዳር ጣቢያዎች፣ የሚሳኤል ማስፈንጠሪያዎችና የወታደራዊ ኮሚኒኬሽን ማዕከላት መውደማቸውን ፕሬዝዳንቱ አረጋግጠዋል። ሆኖም ፕሬዝዳንት አንድ ትልቅ ነጥብ አንስቷል። ለአሁኑ የነዳጅ ማከማቻ ታንከሮችና የማጣሪያ ተቋማት አልነካንም ብሏል። ይህ የሆነው የዓለምን የኢኮኖሚ ቀውስ ለማረጋጋት እንደሆነ ቢገልጹም ኢራን በሆርሙዝ ወሽመጥ ላይ የንግድ መርከቦችን የምታወቅ ከሆነ ግን ጥቃቱ ወደ ነዳጅ ተቋማቱ እንደሚዞር ግልጽ ማስጠንቀቂያ ሰጥተዋል። የፔንታጎን ቃል አቀባይ መግለጫ ቃል አቀባዩ በጥቃቱ የደረሰውን ጉዳት የሚያሳይ የሳተላይት ምስል በቅርቡ ይፋ እንደሚያደርጉና የአሜሪካ ጦር ቀጠናውን በተጠንቀቅ እየጠበቀ መሆኑን ተናግሯል። አድማጮቻችን፣ ለመሆኑ ካርጅ ደሴት ለምን የጥቃቱ ማዕከል ሆነች? ይህንን ያውቃሉ? ለኢራንስ ያላት ፋይዳ ምንድን ነው? አሁን ከጂኦፖለቲካና ኢኮኖሚ ባለሙያዎች ጋር በዝርዝር እንመለከታለን። ካርጅ ደሴት ለኢራን የኢኮኖሚ ደም ስር ኢኮኖሚ ላይፍ ላይን ናት። ሀገሪቱ ወደ ውጭ የምትልከው ድፍድፍ ነዳጅ 90% የሚጫነው እዚህ ደሴት በሚነሱ ግዙፍ መርከቦች ነው። አሜሪካ ይህንን ስፍራ መምረጧ ኢራንን ጉሮሯን እንደመያዝ ይቆጠራል። ጂኦግራፊያዊ አቀማመጥ ደሴቱ በፋርስ ባህረ ሰላጤ ሰሜናዊ ምስራቅ የምትገኝ ሲሆን የባህር ዳርቻዋ ጥልቀት ያላቸው በመሆኑ ግዙፍ የነዳጅ ጫኝ መርከቦች ሱፐር ታንከርስ በቀላሉ እንዲቆሙ ያስችላቸዋል። ኢራን የምታገኘው አብዛኛው የውጭ ምንዛሬ እዚህ ደሴት በሚላክ ነዳጅ ላይ የተመሰረተ ነው። ደሴቱ እጅግ በጣም ዘመናዊ በሆነ የአየር መከላከያ ስርዓቶችና በባህር ኃይል የምትጠበቅ ብትሆንም የአሜሪካ ጦር እነዚህን ጥሶ መግባቱ የኢራንን የመከላከል አቅም ጥያቄ ውስጥ ከቶታል። አሜሪካ ይህን ደሴት መምታቷ ለኢራን የምታስተላልፈው መልእክት ኢኮኖሚሽን
በአንድ ጀንበር ማውደም እንችላለን የሚል ነው። ይህ በቴሄራን ላይ ትልቅ የሥነ ልቦና ጫና መፍጠሩ አይቀሬ ነው። ጥቃቱ ከተፈጸመ ሰዓታት ቢቆጠሩም ከቴሄራን በኩል እስካሁን የተሰጠ ይፋዊ መግለጫ የለም። የሀገሪቱ የመንግሥት ሚዲያዎች ስለ ጥቃቱ ከመዘገብ ተቆጥበዋል። ይህ ዝምታ ምንን ያመለክታል? በቴሄራን ጎዳናዎች ላይ ከፍተኛ ውጥረትና ስጋት ይታያል። ሕዝቡ ወደ ነዳጅ ማደያዎችና ሱቆች በመጓዝ ላይ ይገኛል። የኢራን አብዮታዊ ዘበኛ IRGC ከፍተኛ አመራሮች በሚስጥር ስብሰባ ላይ መሆናቸው እየተነገረ ነው። ባለሙያዎች እንደሚሉት ኢራን ምላሽ ከመስጠቷ በፊት የደረሰባትን ጉዳት መጠን እና የአሜሪካን ቀጣይ እርምጃ እየገመገመች ነው። በሌላ በኩል እንደ እስራኤልና ሳዑዲ አረቢያ ያሉ የክልሉ ሀገራት የጸጥታ ጥበቃቸውን አጠናክረዋል። በተለይም እስራኤል ሊሰነዘረባት የሚችለውን የአጸፋ ጥቃት ለመከላከል የአየር መከላከያ ስርዓቷን በተጠንቀቅ አቁማለች። የሳዑዲ አረቢያ የነዳጅ ተቋማትም ጥበቃ እየተደረገላቸው ነው። ሩሲያና ቻይና ምን አሉ? የሩሲያ የውጭ ጉዳይ ሚኒስትር ጥቃቱን አግዟል። አሜሪካን ቀጠናውን የማረጋጋት ኃላፊነት የጎደለው እርምጃ ስትል ከሳለች። ቻይና አብዛኛው ነዳጇን ከኢራን የምታገኝ በመሆኗ ይህ ጥቃት በቤጂንግና በዋሽንግተን መካከል አዲስ ዲፕሎማሲያዊ ፍጥጫ ሊፈጥር ይችላል። የአውሮፓ ህብረት ወገኖች ራሳቸውን እንዲገቱና ሁኔታው ወደ ከፋ ጦርነት እንዳያመራ ጥሪ አቅርቧል። ጥቃቱን ተከትሎ የዓለም አቀፍ የነዳጅ ገበያ ታይቶ በማይታወቅ ሁኔታ እየናወጠ ነው። ይህ በኢትዮጵያና በሌሎች ሀገራት ላይ ምን አይነት ተጽዕኖ ይኖረዋል? አብረን እናያለን። ዜናው እንደተሰማ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $25 በላይ ጭማሪ አሳይቷል። ባለሀብቶች ስጋታቸው ጥቃቱ ሳይሆን የሆርሙዝ ወሽመጥ ሊዘጋ ይችላል የሚለው ግምት ነው። የሆርሙዝ ወሽመጥ ፋይዳ ምንድን ነው የሚለውን አብረን እንይ። ይህ ወሽመጥ ከተዘጋ የዓለም የነዳጅ አቅርቦት በ20 በመቶ ይቀንሳል። ይህ ማለት በአውሮፓና በእስያ ያሉ የኢንዱስትሪ ማዕከላት ስራ ሊያቆሙ ይችላሉ ማለት ነው። የዋጋ ግሽበቱስ ምንድን ነው ጉዳቱ የሚለውን ነገር አብረን እናያለን። የነዳጅ ዋጋ መጨመር የመጓጓዣ፣ የምግብ እና የሌሎች መሰረታዊ ቁሳቁሶች ዋጋ እንዲንር ያደርጋል። ይህ በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገራትን ኢኮኖሚ ክፉኛ ይጎዳል። ገበያው አሁን የአሜሪካና የኢራንን ቀጣይ እርምጃ በተጠንቀቅ እየጠበቀ ነው። ውድ አድማጮቻችን፣ የዛሬው ልዩ ስርጭታችንን ከመቋጨታችን በፊት ወደፊት ምን ሊጠበቅ ይችላል የሚለውን ከወታደራዊና የፖለቲካ ተንታኞች ጋር እንመልከት። አሁን ዓለም በሁለት መንገዶች ላይ ትገኛለች ይለናል አንድ ወታደራዊ ተንታኝ። ኢራን ጥቃቱን መቋቋም ካልቻለች እና በሆርሙዝ ወሽመጥ ላይ የንግድ መርከቦች ማጥቃት ከጀመረች አሜሪካ በይፋ የኢራን የነዳጅ ተቋማት ትመታለች። ይህም ቀጠናዊ ጦርነት ይቀሰቅሳል። ኢራን በኢራቅ፣ በሶሪያ፣ በየመን እና በሊባኖስ ባሏት አጋሮቿ አማካኝነት በአሜሪካ እና በአጋሮቿ ላይ ጥቃት ልትሰነዝር ትችላለች። ኢራን ወታደራዊ አቅሟ መዳከሙን ከተረዳችና የኢኮኖሚ ቀውሱን ከፈራች ወደ ንግግር ጠረጴዛ ልትመጣ ትችላለች። ሆኖም የኢራን መንግስት ለክብር ሲል አጸፋዊ እርምጃ ሳይወስድ ይቀራል ተብሎ አይታሰብም። ፕሬዝዳንት ዶናልድ ትራምፕ የወሰዱት እርምጃ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ነው። ካርጅ ደሴት ላይ የደረሰው ጥቃት ለቴሄራን ትልቅ ማስጠንቀቂያ ነው። ሆኖም ይህ ድርጊት ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይንስ ኢራን ወደ ንግግር ጠረጴዛ እንድትመጣ ያስገድዳት ይሆን የሚለው ለቀጣይ ቀናት የሚታይ ይሆናል። ውድ የጀዚራ ኢትዮጵያ አድማጮች እና ተከታታዮቻችን የዛሬው ልዩ የዜና መርሃ ግብራችን ይህን ይመስል ነበር። በየሰዓቱ የሚወጡ አዳዲስ መረጃዎችን ተከታትለን የምናደርሳችሁ ይሆናል። እናንተም ውድ ቤተሰቦቻችን
ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቹ ሼር በማድረግ እውነተኛ ዜናን ብቻ እንዲያዳምጡ እርዷቸው። ስለተከታተላችሁን እናመሰግናለን። ደህና ሁኑ።